ሰላም የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዌልካም እንኳን ደህና መጣችሁ ወደ ባቦ ቲዩብ ብያለሁ። እንግዲህ በመቀጠል በሀገረ ሳዑዲ አረቢያ የምንኖር እህት ወንድሞች ስደተኞች በሙሉ የሶስት ሸሪሃ ተጠቃሚ መሆናችን ይታወቃል። እሱም ኤስቲሲ ሞባይልና የዘይን ሸሪሃ ማለት ነው። አብዛኛውን ጊዜ ግን ዳታ የምንጠቀመው የሞባይልና የዘይን ሸሪሃ እንዲሁም የኤስቲሲ ሸሪሃ በቪፒኤን አፕሊኬሽን አማካኝነት እያወረን ኮኔክት እያደረገ መሆኑ ይታወቃል። ለዛሬ ግን የተሻለ ብዬ ያሰብኩት የዘይን ሸሪሃ ኤንኤክስ2 በ25 ሪያል ማለት ነው ሳይቆራረጥ ለረጅም ሰዓት እየተቆራረጠ ላስቸግራችሁ ሰዎች እንግዲህ መፍትሄ ይሆናል ብዬ አስባለሁ። ሳይቆራረጥ ለረጅም ሰዓት የሚያስጠቅም የሆነ አፕሊኬሽን ነው ይዤላችሁ የመጣሁት። እሱም አፕሊኬሽኑ ኤችኤክስ ቱኔል ቪፒኤን ይባላል። እንግዲህ በዚህ መልኩ ታወርዱታላችሁ ማለት ነው። በመጀመሪያ ግን ፕሌይ ስቶር ውስጥ ተገቡና ፕሌይ ስቶር ይሄን ይመስላል። የኔ እናንተም እንደዚሁ ገብታችሁ ፕሌይ ስቶር ውስጥ ፕሌይ ስቶር ማለት ያው እንግዲህ ሱቃችሁ ማለት ነው፣ የምትፈልጉትን አፕሊኬሽን የምታወርዱበት ቦታ ማለት ነው። ኤችኤክስ ቱኔል ቪአይፒ ብላችሁ ስጽፉ በዚህ መልኩ ይመጣል ማለት ነው። እንግዲህ እኔ ጋር ኦልሬዲ ስለወረደ ኦፕን ነው የሚለኝ። ኦፕን ብዬ እገባለሁ። እናንተ ኢንስታል ታደርጋላችሁ ማለት ነው። በመቀጠል ወዳጆች አፕሊኬሽኑን ካወረዳችሁ በኋላ በቀይ ነገር እያከበብኩባት ያለችው አፕዴት የምትለውን ነገር ተጭናችሁ አፕዴት ማድረግ እንዳትረሱ። ምክንያቱም አፕሊኬሽኑ እንዳወርዳችሁት በንጹህ ሸበካ ወይም በፍሪ ሸበካ አፕዴት አድርጋችሁ ኮንፊግሬሽን ቨርዥኑን መመልከት ይኖርባችኋል። ከዛ በኋላ እዚህ ገብታችሁ አንዳንድ ዲቴሎችን ያመጣሉ። እንግዲህ እነዚህ የፈለጋችሁትን የምትጠቀሙበትን አይነት ፓክ መርጣችሁ ማኔክት ማለት ነው ወዳጆቼ። ፈጣንና ምርጥ የተሻለ ብዬ ያሰብኩት ነው። አፕሊኬሽኖች እንግዲህ በመሀል አፕዴት እና እያሉ እና የሚቆራረጡበት መንገድ አለ። ይህ አፕሊኬሽን ግን ለረጅም ሰዓት ሳይቆራረጥ ይቆያል። ስለሞከርኩት ነው እንግዲህ ለእናንተም ላጋራችሁ የፈለግኩት። በመጨረሻ ቻናሉን ሰብስክራይብ እንዲሁም የደወል ምልክቷን በመጫን ሌሎች ስራዎችን እንዲደርሳችሁ ብታበረታቱን፣ ሰብስክራይብ ብታደርጉን ለእኛ 1000 መነቃቃት ነው። በመቀጠል በሌላ ፕሮግራም የምንገናኝ ይሆናል። እንድንሰራላችሁ የምትፈልጉት ፕሮግራም ካለ ሞባይል ሸሪሃ ወይስ ኤስቲሲ የፈለጋችሁትን አይነት ሸሪሃ የምትፈልጉትን አይነት ፓኬጅ እንድትጠቀሙ እኛ ደግሞ በምናውቀው በየግሩፕ ውስጥ ገብተን የተሻለ ብለን የምናመጣውን አፕሊኬሽን ለእናንተ የምናቀርብ ይሆናል። በሌላ ፕሮግራም የምንገናኝ ይሆናል ወዳጆች። እስከዛ ቸርን ሰንብት። ሰብስክራይብ ማድረግ አትርሱ። አመሰግናለሁ።